ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች አማን ነው? እኛ በጣም ደህና ነን አልሐምዱሊላህ። እንግዲህ ረመዳናችንም አለቀ፣ ኢዱንም በመልካም ሁኔታ አሳለፍን አልሐምዱሊላህ። በረመዳን ምክንያት ነው ጠፋ ያልኩባችሁ። እንግዲህ ኢንሻአላህ የክርስቲያን ወገኖቼም በቅርቡ ጾማችሁ ይፈታል። አላህ በሰላም እንድትጨርሱ ይርዳችሁ። እስከዛ ድረስ እንደውም በዱዓ አትርሱን፣ ጸሎት አድርጉልን ኢንሻአላህ። ዛሬ ተመልሼ መጣሁኝ። ዛሬ ለየት ያለ ሀሳብ ይዤ ነው የመጣሁት። በቲክቶክ ፔጅ በውስጥ ሜሴጅ ውስጥ በጣም ብዙ እህቶች ሜሴጅ ልከውልኝ ነበረ እና ተመሳሳይና ተደጋጋሚ ናቸውና በጣም ብዙና ተመሳሳይ ይዘት ያለው ስለሆነ ጠቅላላ አድርጌ የግሌን ሀሳብ ለመስጠት ያህል ነው። እንዲህ ነው እንዲያርጉ አታርጉ ማለት ትንሽ እናንተ ጫማ ላይ መቆም ስለሚያስፈልግ ሊከብደኝ ይችላል። ግን እኔ ካለፍኩት መንገድ ማለት የምችለው ልበል፣ ይቅርታ ትንሽ ጉንፋን ይዞኛል አፍበሉኝ እና እንደተለመደው ወደ ድሮ መንገድ ታሪኬ ነው ለወስዳችሁ የምችለው እና በአንድ ወቅት እንግዲህ አደጋው ከመድረሱ በፊት የኮሌጅ ተማሪ እያለሁ ጓደኞች ነበሩ። መልካም ጓደኛ እንዳለ ሁሉ የሚያስተምርም ጓደኛ፣ እሽት አድርጎም የሚያልፍ ጓደኛ አለ እና ከአሁን ከጠየቁኝ ጥያቄዎች ጋር የሚያያዝ ስለሆነ ነው ወደዚህ የመጣሁት። ከዚህ ውስጥ ቁም ነገሩን ባለቤቶቹ ትወስዳላችሁ፣ ለሌሎቹም የጠቀመውን ከዚህ ውስጥ የሚመቸውን ይውሰድላለሁ ኢንሻአላህ። እና በዛ ወቅት ቪክቲም ነበርኩኝ እና እንደ ማንኛውም ሰው ጓደኞች ነበሩኝ በዙሪያዬ፣ በጣም የምወዳቸው የማከብራቸው፣ እነሱም ቦታ ያለኝን ነገር በዛው ልክ የሚመስለኝ ጥሩ ጓደኞች ነበሩኝ እና የሚደርስብኝን ችግር የማሳልፈውን ሁኔታ የዕለት ተዕለት ሁኔታዬን እየሄድኩኝ ለእነሱ ነበር ሼር የማደርገው። እናውራለን፣ እንመካከራለን፣ ይህን ብታደርጊ ይህን ባታደርጊ እንባባላለን እንደ ጓደኛ እና በቃ እነሱ ጋር ስመጣ አልፋለሁ፣ እነሱ ጋር ስሆን ጥሩ ስሜት ይሰማኛል። ያው ሂደት ነው እንግዲህ ጓደኛ ምን እንደሆነ እንግዲህ ሁላችሁም ጓደኞች አላችሁና ይገባችኋል፣ ስሜቴን ትረዳላችሁ። እና በአብዛኛው ከእነሱ ጋር መመካከራቸውን ነገሮች ብዙ ነገር ወስዳለሁ ከነሱ መጥቼም እተነፍሳለሁ። ብቻ እንዳሁኑ አይነት ሰው አልነበርኩኝ። ሁሉን ነገር በግልጽ ማወራ ለጓደኞቼ ማለት ነው ሼር ማረጋቸው፣ እንዲሆንኩኝ፣ እንዲተሆንኩኝ፣ እንዲተቸገርኩ እያልኩ እነግራቸው ነበር እና ግን በሰዓቱ አይታወቀኝም የነሱ አመለካከት የነሱ ሮል ምን እንደሆነ አይገባም ነበር በጊዜው እና አይደርስ የለ ያው አደጋው ደረሰና የፍርድ ሂደት ላይ እያለን በቃ እርግጠኛ ነበርኩኝ ምስክር የመሳሰሉት ነገር ስለሚያስፈልግ የኛ ሀገርን የህግ ሂደት እንግዲህ ታውቁታላችሁ። እና በልብ በሙሉነት ነበረ በደስታ ወደ እነሱ ቤተሰቦቼን የጠቀምኩት ማለት ነው። እንደሱ አሉ፣ ይህንን ያውቃሉ፣ ይህን ይላሉ፣ በደንብ ያስረዳሉ። በቂ ብዬ መላክ እና እንደዚህ ተማመንኩባቸው ጓደኞቼ ድራሻቸው መጥፋት አይ ጊዜ በሰዓቱ በጣም ነበር የሰበሩኝ። ማለት ራሳቸውን ከዚህ አይነት ነገር ውስጥ ያወጡኛል ብዬ ያሰብኳቸው እነሱ ነበሩ። እያንዳንዱን ነገር ያውቃሉ፣ በእያንዳንዱን ነገር ነው የምላችሁ። እና ጠፉብኝ በጣም በቃ ጠፉ፣ ራሳቸውን አሸሹና በሰዓቱ ከባድ ስሜት ነበር የተሰማኝ። በጣም ነበር የተጎዳሁት። እንዴት የኔ ሰው አጣለው የሚል ስሜት ተሰማኝ። ለአካባቢ ለቤተሰብም ለምንም ነገሩ አዲስ ከመሆኑ በቃ ዓለም ላይ ብቻዬን ያለው ሁሉ ያህል እንዲሰማኝ አደረጉኝ እና በጣም ተሰብሬ ነበር፣ በጣም ተከፍቼ ነበር፣ አዘኝባቸው ነበር እና አሁን ላይ ግን አሁን ላይ አፉ ብያቸዋለሁ፣ ተረዳኋቸው ነው የምላችሁ። ለምን እነዚህ ልጆች እራሳቸውን ነው የመረጡት፣ እራሳቸውን ነው ያስቀደሙት። ምክንያቱም ቀስ ብዬ ሳስበው እኔን እንደዚህ ያደረገ ሰው እነሱን ምን ሊያደርጋቸው እንደሚችል አስበው ነው፣ ቀድመው ገብቷቸው ነው ራሳቸውን የመረጡት እና ዳር የያዙት። መተው አይመስክሩ፣ መተው አያድርጉ፣ እንደዚህ አይነትን ነገር አይስሩ። ግን
ቢያንስ እኔ ጋር መጥተው ግን ለዚህ ነው ብለውኝ እንኳን እንዲሉኝ ጠብቄ ነበረ። በቃ ጠፉ። ስለዚህ እዚህ ጋር በእንደዚህ አይነትም ሲቹዌሽን ውስጥ እያለፍን ሆነ ሰው ራሱን ማስቀደም አለበት ብዬ አምናለሁ። ራሳቸውን ስለመረጡ አልከፋኝም። ደግሜ እንትን ማብራራት እንዳይሆንብኝ ነው። እና አሁንም የኔ እናት የተለያየ ችግር ውስጥ ብትሆኝም ከባድ ሁኔታ ውስጥ እያሳለፍሽ ቢሆንም ቪክቲም ብትሆኝም እኔ ራስሽን አስቀድሚ ነው የምለው። ምክንያቱም አሁን ወጣቶች በአሁኑ ሰዓት ያለ ሰው ብሶበታል። እኔ እንጃ ምን አይነት ደረጃ ላይ እንደደረስን ከባድ ነው። እንደዚህ አይነት ጥፋት እንደዚህ አይነት ተንኮል ሰው ላይ የምታደርጉ ሰዎች አላህ ልቦናውን ይስጣችሁ። ለእናንተ ቃል የለኝም። ግን በተደጋጋሚ እህቶቼ ያሉኝ ምንድን ነው እማይሆን ቪዲዮ ይዞ ማስፈራራት። ይሄ ከአቅልም በላይ ነው። በጣም ከባድ ነገር ነው። ግን በዚህም ሲቹዌሽን ውስጥ የምታልፊ ልጅ አሁን እንዳይሆን ሳይሆን በቃ ሆነ፣ አሁን ላይ ሆነ። ዛሬ አንቺ ራስሽን ብታጠፊ፣ አንቺ ያልሆነ ውሳኔ ብትወስኚ ማንም አይደሰትም። ብትቆጩ አንቺ ነሽ። የምር እኔ በሰዓቱ በጣም መጥፎ ከጉዳቱ ጋር ተጨማሪ ህመም ነው እንግዲህ ያሳለፍኩት እና ካለፈ በኋላ እያንዳንዱ ሰው እየመጣ ምን ይለኝ እንደነበር ታውቂያለሽ? እኔ ወንድምሽ አይደለሁ? ለምን አልነገርሽኝም? እኔ ቅርብሽ አልነበርኩ? ለእኔ አልነገርሽኝም? ሁሉም ሰው ተመሳሳይ ነገር ነው የሚለው እስኪገርም ድረስ። ስለዚህ የሚያስፈራን አሁን እንደዚህ አይነት ነገር ውስጥ ስንወድቅ መጀመሪያ የሚያስፈሩን ምንፈራው ቤተሰቦቻችን፣ ምንፈራው አካባቢያችን ላይ ያለን ሰው ነው። ስለዚህ ከቤተሰብ ጋር ቢሆን አሁን ላይ በፊት ላይ ይሄንንም ስላላሰብኩት ስላልወጣሁበት ነው ይሄ የሆነውና አሁን ላይም ከነዚህ ሰዎች ከቤተሰቦችሽ ጋር ቁጭ ብለሽ ተነጋገሪ፣ ንገሪያቸው። እኔ አንድ ነገር ሆኜ ከምታዝኑ ይህንን ነገር በጋራ እንወጣው፣ ቅጣትሽን ከቤተሰቦችሽ ብታገኝ ይሻላል ነው የምለው። እና የሆነ ሆኖ አልፈን እዚህ ደረጃ ደርሰን ለካ ለዚህ ነው የምንልበት ሁኔታ ላይ ያለ ነው እና የትኛውንም መስዋዕትነት የከፈልሽለት ሰው፣ የትኛውንም ሂደት ያስኬድሽው ሰው፣ የትኛውንም ቦታ ቅድሚያ የሰጠሽው ሰው ዛሬ ቅድሚያውን ይወስዳል እንጂ አንቺን አያስቀድምም። ስለዚህ እያየን ነው በተለያየ ሶሻል ሚዲያ ራሷን አጠፋች ተጎዳች ከተባለ በኋላ ቤተሰብ እየወጣ ሲያዝን ሲያለቅስ ስብራቱን ሲያጋራ እያየን ነው። ስለዚህ የኔ እናት ራስሽን አስቀድሚና የሚመጣውን ነገር አብረን እንጋፈጠዋለን። አጠገብሽ ማንም የሌለ ቢመስልሽ ማንም አይምስልሽ። በቃ ጊዜያዊ ነው። አንድ ህመም ሲመጣ የመጀመሪያ ቀን የሚሰማን ስሜትና ቀን እየጨመረ ሲሄድ የሚሰማን ስሜት ይለያያል። ስለዚህ ራስሽን አስቀድሚ እና ቆየህ እኮ በይው። ያምር እንደዛ ነው የምልሽ። ቪዲዮ ይዞ የሚያስፈራሩ ሰዎችን እንዲያወጡት ታያቸው፣ ፍቀጅላቸው። ከመነጋገር ካለብሽ ሰው ጋር ተነጋገሪና በጋራ ይህንን ነገር መወጣት ይቻላል። ይህንን የምታደርጉ ሰዎች ግን አላህ ልቦናችሁን ይስጣችሁ። አሁን ፋሽን ሆኗል። ሁሉም ሰው የተነሳ የሚፈልገውን ይናገራል እና አንዳንድ መልካም ልብ ያላችሁ ሰዎች፣ ጥሩ ሶሻል ሚዲያ ላይ የምትንቀሳቀሱ ሰዎችን ብትሆኑ እንደኔ ሀሳብ ያለማየት ቻሌንጅ የሚባል ነገር አለ። አንዳንድ ጊዜ ሁሉም ሰው የልቡን እየሰራ እየመጣ ይቅርታ አልጠየቀ ማለት ሁሉም ጥፋት ይቅርታ ይደረግለታል ማለት አይደለም። ስለዚህ ማስቆምም የሚቻለው እንደዚህ አይነት ነገር መከላከል የሚቻለው ለጉዳዩ ትኩረት በመስጠት ነው። ስለዚህ ያለማየት ቻሌንጅ የእህቶቼን አጓጉል የሆኑ ገበናዎችን ያለማየት ቻሌንጅ መጀመር ይቻላል በቀላሉ። ስለዚህ እኔ እናት ይህንን ቪዲዮ እያየሽ ያለሽ ውዴ ራስሽን አስቀድሚ። ጓደኞቼን ዛሬ ላይ ተረድቻቸዋለሁ፣ ትላንትና ባልረዳቸው። እኔ ደግሞ ከነሱ የተሻለ መልካም ሰውና ያስተማረኝን ጓደኞችን አፍርቻለሁ። ገባሽ? ትላንትና አልፏል፣ ዛሬ አይደለም። ስለዚህ አንቺም አልፈሽ ነገ ተደስተሽ ህይወት እንደሚቀጥል ታያለሽ። ይህንንም ነገር የሚያደርግብሽ ሰው ከአንቺ ጋር ነበር። ያንን ነገር ከአንቺ ጋር ነው አብሮ ያደረገውና
ነገ እሱም ያገባል፣ ይወልዳል፣ እህት አለው፣ ልጅ ይኖረዋል። ማን በምን እንደሚፈተን አናውቅም። ስለዚህ እራስሽን አስቀድሚ የኔ እናት፣ የምር አስቀድሚ። ማንም የሌለሽ እንኳን ቢመስልሽ የምርን ያለው ወላሂ እኔ ከጎንሻለሁ። ስለዚህ አብሽሪ ነው የምለው። በደንብ አድርጌ ስሜታችሁን ካልገለጽኩ ይቅርታ ጠይቃለሁ። ብዙ ሜሴጅ ነው የሚመጣው የሁላችንም። እስቲ ከቻልኩ ቀስ በቀስ በግል እንዳረኩት እያወሯችሁ መልስ ብሰጥ ደስ ይለኛል። ግን አስፈላጊም ከሆነ አንዳንድ ጊዜ ኢንሻላህ እንደዚህ አደርጋለሁ ብዬ አስባለሁ። በቀጣይ ቪዲዮ እስከምንገናኝ እንግዲህ ለሌሎቻችሁ አላህ በሰላም ያገናኘን። መልካም ቀን ዋሉልኝ እላለሁ።